አርዕስተ ዜና። ሩሲያ ለህንድ ያልተገደበ የነዳጅና የኤነርጂ አቅርቦት ዋስትና ሰጠች። የዓለም አቀፍ የነዳጅ ገበያ አለመረጋጋት እና በሆርሙዝ የባህር ወሽመጥ አካባቢ ያለው ስጋት በጨመረበት በዚህ ወቅት ሩሲያ ለህንድ የሚያስፈልጋትን የኤነርጂ አቅርቦት ያለምንም መቆራረጥ ለማቅረብ ዝግጁ መሆኗን አስታወቀች። የሩሲያ ከፍተኛ ባለስልጣናት በሰጡት መግለጫ ሞስኮ ከኒው ዴልሂ ጋር ያላትን የኤነርጂ ትስስር ይበልጥ ለማጠናከር መወሰኑን ገልጸዋል። በተለይም በታሪካዊ የሆርሙዝ ባህር ወሽመጥ ላይ ሊከሰቱ የሚችሉ የጸጥታ ቀውሶችን በዓለም አቀፍ አቅርቦት ሰንሰለት ላይ የሚፈጥሩትን መስተጓጎል ለመቋቋም ሩሲያ ለህንድ አስተማማኝ የኃይል ምንጭ ሆና እንደምትቀጥል አረጋግጠዋል። በዚህም ስምምነት የሩሲያና የህንድ እያደገ የመጣው የነዳጅ ፍላጎት ለማሟላት የሚችል በቂ ምርት እና ዝግጅት እንዳላትም ገልጻለች። ይህም እርምጃ በሁለቱ ሀገራት መካከል ያለውን የቆየ ዲፕሎማሲያዊ እና ኢኮኖሚያዊ አጋርነት ወደ ላቀ ደረጃ እንደሚያሸጋግረው ተመልክቷል። ህንድም የሩሲያን የነዳጅ በቅናሽ ዋጋ ማግኘት መቀጠሏ የአገሪቱ የኤነርጂ አማራጮች እንዲሰፉና ወደ የውስጥ ገበያዋም እንዲረጋጋ ትልቅ አስተዋጽኦ ያበረከተ ይገኛል። የኤነርጂ ተንታኞች እንደሚሉት የሩሲያ ቁርጠኝነት ህንድ በመካከለኛው ምስራቅ ከሚፈጠሩ ድንገተኛ የጂኦፖለቲካዊ ውጥረቶች ራሷን እንድትጠብቅ የሚያስችላትን ሲሆን የሞስኮና የኒው ዴልሂ የንግድ ልውውጥም ከምንጊዜውም በላይ እንዲጨምር መንገድ ይከፍታል ብለዋል። ዜና እረፍት። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን ፖሊስ አባሉ ኢንስፔክተር ተረፈ ደመቀ ትናንት በደረሰበት የትራፊክ አደጋ ከዚህ ዓለም በሞት ተለይቷል። ኮሚሽኑ በዛሬው ዕለት በወጣው የሐዘን መግለጫ የቦንጋ ከተማ አስተዳደር ፖሊስ ባልደረባ የነበሩት ኢንስፔክተር ተረፈ ደመቀ ሚያዝያ 7 ቀን 2018 ዓ.ም በገጠማቸው ድንገተኛ የትራፊክ አደጋ ከዚህ ዓለም በሞት መለየታቸውን ገልጿል። ኢንስፔክተር ደመቀ በቀድሞ ደቡብ ክልል ፖሊስ ኮሚሽን አቦስቶ ፖሊስ ኮሌጅ በተለያዩ የሥራ ቦታዎች ተመድበው መስራታቸውን የገለጸው ኮሚሽኑ ወደ ከፋ ዞን ቦንጋ ከተማ አስተዳደር ተዘዋውረው ለአንድ ዓመት ከ4 ወር የቦንጋ ከተማ መረጃ ባለሙያ እና የፖሊስ አዛዥ የጽህፈት ቤት ኃላፊ ሆነው እየሰሩ ቆይተዋል ብሏል። ኢንስፔክተር ተረፈ ሚያዝያ 7 ቀን 2018 ዓ.ም የተሰጣቸውን ፖሊሳዊ ተልዕኮ በመፈጸም ላይ ያሉ በትራፊክ አደጋ ህይወታቸው ማለፉን በመግለጽ ፖሊስ ኮሚሽኑ በስራ ዘመናቸው ተቋማቸውንና ህዝባቸውን በታታሪነት በታማኝነትና በቅንነት ሲያገለግሉ የቆዩ አመራር ነበሩ ብሏል። በመግለጫው ኮሚሽኑ የሐዘን መግለጫውን ማሳረጊያ የኮሚሽኑን አመራሮችና አባላቱን በኢንስፔክተሩ ድንገተኛ ህልፈት የተሰማቸውን ጥልቅ ሐዘን መግለጻቸውን ጠቅሷል። ጠቅላይ ሚኒስትር አብይ አህመድ ወቅታዊ አጀንዳዎች ከንፋስ ኃይል ጋር በማነጻጸር ንግግር አደረጉ። ጠቅላይ ሚኒስትር አብይ አህመድ ዛሬ የንፋስ ኃይል ማመንጫ ፕሮጀክት መርቀው ባስከፈቱበት ወቅት ባደረጉት ንግግር አሁን ላይ ያሉ አንዳንድ አጀንዳዎች የትንሽ ንፋስ ያህል እንኳን ኃይል የላቸውም ሲሉ ገለጹ። ጠቅላይ ሚኒስትሩ በንግግራቸው ብልጽግና በደም መሰረት ላይ ነው ያቆምነው በማለት በማንኛውም ውጫዊ ጫና እንደማይናወጥ አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትሩ አክለውም ጉዟችን በደም መሰረት ላይ የቆመ በመሆኑ አይናወጥም፣ በብዙ ውጣ ውረድና ስቃይ እየታለፈ በጽኑ መሰረት ላይ ያረፈ በመሆኑ አሁን የሚነሱ ትናንሽ አጀንዳዎች አያውኩንም። ከዚህም ከተከልናቸው የነፋስ ኃይል ማመንጫዎች አንዱን ያህል እንኳን ንፋስ የሌላቸው አጀንዳዎች የሚያውኩን ሰዎች አይደለንም፣ የምናደርገውም በሚገባ እናውቃለን ብለዋል። ጠቅላይ ሚኒስትሩ ትናንሽ ሲሉ የገለጿቸውና ጉዟቸውን እንደማያደናቅፉ የተናገሩላቸው ወቅታዊ አጀንዳዎች የትኞቹ እንደሆኑ ግን በዝርዝር የጠቀሱት ነገር የለም።